በሚያምሩት የፓሪስ የለንደንና የኒውዮርክ ሰማይ ጠቀስ ህንፃዎች ስር በዶላር በዩሮና በፓውንድ ስኬቶች ጀርባ አንድ የማይነገር ማንም የማያውቅ ጥልቅ ስብራት አለ። በሰው ሀገር ስኬታማ ባለሀብትና የተከበሩ ሆኖ ሳለ በነፍሳቸው ግን የሀገር ቤት ያፈር ሽታ፣ የእናት አንገት ስር ሽታና የዶሮ ወጥ ናፍቆት ያነቀው በቁም የሚናፍቁ ስውር ጀግኖች አሉ። ስደት ሰውን ያደልባል፣ ነፍስን ግን ያስርባታል። ዛሬ የምንነጋገረው በውጭ ሀገር የሚኖሩ ወገኖቻችን በብርድና በብቸኝነት ውስጥ እየከፈሉት ስላለው ከባድ ዋጋ ነው። እንኳን ወደ ቻናላችን በሰላም መጣችሁ። ዮርዳኖስ ዘውዱ ነኝ። በዚህ ቻናል የሰውን ልጅ የጽናት ጥግ፣ የስኬት ማማና የህይወት ጥልቅ ሚስጥራት በሲኒማቲክ ታሪክ አተራረክ ወደ እናንተ አደርሳለሁ። ዛሬ የምናየው ታሪክ የእናንተን ወንድሞቻችሁንና በስደት የሚሰቃዩትን ወገኖቻችን እውነተኛ ሰቆቃና ጽናት የሚተርክ ነው። ይህ የህይወት ሚስጥር ነፍሳችሁን እንደሚነካው ሙሉ እምነት ስላለኝ አሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን የዚህ ጥልቅ ጉዞ ተካፋይ እንድትሆኑ በአክብሮት እጋብዛችኋለሁ። ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ ታሪኩ። ስደት የሚጀምረው በምኞት ነው፣ ፍጻሜው ግን በፈተና የተሞላ ነው። ያንን ተወዳጅ የሀገር ሰማይ፣ ያንን በሳቅና በደስታ የተሞላውን ጎረቤት ጥሎ ሻንጣን ብቻ ሳይሆን ተስፋን ተሸክሞ ቦሌ ላይ መሳሳም የብዙዎች መጀመሪያ ነው። ነገር ግን ያ የታለመው የወርቅ ምድር አውሮፕላን ማረፊያ ላይ ሲደርሱ ሌላ እውነታ ሆኖ ይጠብቃቸዋል። ቋንቋው እንግዳ፣ አየሩ እንግዳ፣ የሰው ፊቱ ባዳ። መጀመሪያ ላይ የሚገጥመው ብቸኝነት ሰውን እብድ ያደርጋል። በሀገሩ ማህበራዊ ህይወት ኖሮት እድርና እቁብ እያለ ጎረቤት ጋር ቡና እየጠጣ ያደገ ሰው ድንገት ከአራት ግድግዳ ጋር ብቻውን ሲቀላቀል ስደት የመጀመሪያውን ክፉ ክንድ ያሳየዋል። ስደተኞቻችን በሰው ሀገር ሲኖሩ ሁለት ስራ ይሰራሉ ይባላል። አንደኛው የጉልበት ስራ ነው። ሁለተኛውና የከበደው ግን የናፍቆት ስራ ነው። በአመት አንድ ቀን እንኳን በዓል ሲመጣ ሀገር ቤት ሰው በደስታ ሲጨፍር፣ እነሱ ግን በስራ ቦታ ተደብቀው በስልክ እናታቸውን እያዩ ያለቅሳሉ። እናት ስትታመም በአካል ደርሶ ማስታመም አለመቻል፣ የአባት ቀብር ላይ ሳይገኙ መቅረት፣ ይህ በገንዘብ የማይተካው ትልቁ የስደት ቀረጥ ነው። በረዶ ሲጥል ሰውነታቸው ብቻ ሳይሆን ልባቸውንም ጭምር ያቀዘቅዘዋል። ዶላር ይላካል፣ ህንፃም ይታነጻል፣ ቤተሰብ ይደገፋል። ነገር ግን ያንን ያደረገው ስደተኛ በሰው ሀገር የሚከፍለውን የውስጥ ዋጋና ህመም ማንም አያውቅለትም። እዚህ ላይ ነው የኢትዮጵያዊነት የጡዘቱ ጥግ የሚታየው። መከራው ቢበረታ ብልጭልጩ ዓለም ማንነታቸውን ሊቀማቸው አልቻለም። በየትኛውም የዓለም ጥግ ቢሄዱ የሀገራቸውን ባህል፣ ፍቅርና እምነት ይዘው ይጓዛሉ። በሰው ሀገር ተምረው ስኬታማ የሆኑ ትላልቅ ካምፓኒዎችን የሚመሩ የሀገራችን ልጆች አሉ። ነገር ግን ከስኬታቸው በላይ የሚደንቀው ደግነታቸው ነው። ሀገር ሲቸገር ቀድመው የሚደርሱት፣ ወገኖቻቸውን ለመርዳት ሌሊትና ቀን የሚደክሙት እነዚሁ ስደተኞች ናቸው። እነሱ የተሰበረውን ልባቸውንና ናፍቆታቸውን የሀገር ቤት ቤተሰቦቻቸውን መገንቢያ ማገር አድርገውታል። መከራን አሸንፈው የቆሙ ባለ ታሪኮች ናቸው። ወዳጆቼ፣ ይህንን ታሪክ እንኳንም አየሁት የሚያሰኝ ታላቅ እውነት አለ። በውጭ ሀገር የምትኖሩ ወገኖቻችን ስደት ጊዜያዊ ድልድይ እንጂ ዘላለማዊ ቤት አይደለም። የከፈላችሁት ዋጋ፣ ያፈሰሳችሁት እንባና የናፈቃችሁት ናፍቆት ሁሉ ከንቱ ሆኖ አይቀርም። ዛሬ ይህንን ቪዲዮ የምታዩት የቻናላችን ቤተሰቦች፣ በተለይም በስደት ያላችሁ እናንተ ተሸናፊዎች አይደላችሁም። እናንተ
የጽናት ምልክቶች ናችሁ። ዛሬ ከዚህ ቪዲዮ በኋላ በሰው ሀገር ያላችሁ ወገኖቻችን እርስ በርሳችሁ ተደጋግፋችሁ ማንነታችሁን ጠብቃችሁ የራሳችሁን ታሪክ በኩራት እንድትመሩ ምኞታችንን እናስተላልፋለን። ይህ ታሪክ ነፍሳችሁን ከነካው የስደተኞችን ድብቅ ሕመም ለዓለም ለማሳየት አሁኑ ቪዲዮውን ላይክ አድርጉት። እንደነዚህ ያሉ ልብን የሚያክሙ መንፈስን የሚያነቁ ሲኒማቲክ ታሪኮች ሁልጊዜ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የጉዟችን ቋሚ አባል እንድትሆኑ እጋብዛችኋለሁ። በሚቀጥለው ድንቅ ታሪክ እስክንገናኝ ታሪካችሁን በበጎነት ምሩት። እኔ ዮርዳኖስ ዘውዱ ነበርኩ። ሰላም።